መጀመሪያ ፈቀርኩት አይደለም ስለዚህ ኦፍ ኮርስ የመጀመሪያ ኤክስፒሪየንስ አይደለም እንደዚሁ በርቀት የፍቅር ግንኙነት ምናምን ሪሌሽንሺፕ ትጀምራለህ እኮ ከቤተሰብ ተደብቀ ምናምን ነገር በተለያየ ምክንያት ትዳር መስርተው ብዙ ሳይቆዩ ትዳራቸው የሚፈርስ ግለሰቦች በሀገራችን ላይ እየተበራከተ የመጣ ጉዳይ ነው። ታዲያ ዛሬ በመረጃ መሰናዶዬ የዚህ ችግር ተጋፋሽ አሊያም ትዳር መስርተውና ወልደው ከተለያዩ ጥንዶች መካከል የሳምሪና የፋኒ ጉዳይ አንደኛው ነው። እነሱም በተመለከተ የሳምሪ እናት የሆነችው ጂጂ ኪያ የሰጠችው መግለጫና እነ ጆን ዳንኤል በተመለከተ የተወሰነባቸውን የቅጣት ውሳኔ ምን ይመስላል የሚለውን እንዲሁም ጳጳሳቱ ያለቀሱበትን መረጃ ይዤላችሁ መጣው። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እና የደውሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ እያልኩኝ ወደ ዝርዝር ሐሳቤ ገባሁኝ። በመሃል ሜክሲኮ አፍሪካ ህብረት ጎን 12000 ካሬ ላይ ባሳረፍነው ኮምፓውንድ መንደራችን ውስጥ ከ779 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን በኔት ካሬ ከ12 ካሬ ጀምሮ በ3 ሚሊዮን ብር ጠቅላላ ክፍያ በ450 ሺህ ብር ቅድመ ክፍያ እነሆ ብለናችኋል። ለበለጠ መረጃ ወይም ሳይት ለመጎብኘት ታች ባለው ቁጥር ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ከዚህ ቀደም በመረጃ መሰናዶዬ ስለ ሳምሪና ፋኒ በመሐከላቸው ያለውን ክፍተትና የፋኒ ተበድያለው ከቤቴና ከልጆቼ ጋር ተባረርያለው ያለበትን መግለጫ ለናንተ ያደረስኩ ሲሆን ዛሬ ደግሞ ሳምሪና እናቷ የሰጡትን መግለጫ ለናንተ ለማድረስ ወደድኩኝ። ፋኒ ከዚህ ቀደም ተበድያለው፣ ሳምሪ እንደ ሴት አይደለችም፣ መሆንም አትፈልግም፣ አሁን ደግሞ ከእናቷ ጋር ተባብረው ከቤቴ አውጥተው ጎዳና ላይ እንድወጣ አድርገውኛል ሲል ነበረ። ታዲያ ዛሬ ጂጂ ኪያ ሁለቱም ስለ ልጆቻቸው አያስቡም፣ ከነሱ ኢትዮጵያ ውስጥ የሚኖር ግለሰብ ይሻላል። በተለይ እሱ ዩቲዩብ ላይ ተትዶሮ የሚውለው ቀና ብሎ እንኳን ልጆቹንም ሆነ ሌላ ነገር ለማድረግ አይፈልግም፣ ስራም አይሰራም። ትንሽ በዩቲዩብ የሚያገኙት ገንዘብ አለች። እሷን ኢትዮጵያ ላይ ያለው ቤታቸው ላይ ድንጋይ ላይ በድንጋይ መጫንም ብቻ ነው የሚፈልጉት፣ አሊያም ትልቅ ፎቅ መገንባት ነው ምኞታቸው። ከዛ ውጪ ምንም አይነት የትዳር ወግም ሆነ አላማ የላቸውም። እንደውም ልጄ ሳምሪ ወታ ሌሎች ስራዎችን ትሰራለች ስትል ተናግራለች። ሳምሪን በተመለከተ እኔ የምፈልገው ነው የምኖረው፣ ሳምሪ ወንድ ናት፣ እንደ ሴት ሆነ አታውቅም፣ ትደባደባለች የሚለው ኖሬ እኔ አልሰማም። ምክንያቱም ደግሞ እንደ ወንድ ሆኖ የሚያሳየኝ ከሌለ እንደ ሴት ልሆን አልችልም። ስለዚህ ደግሞ በተፈጥሮ ሴት ስለሆንኩኝ በባህሪ ደግሞ እንደ ወንድ ነው የምኖረው ስትል እየተናገረች አያይዛም መለያየቱ ለሷ አዲስ እንዳልሆነና ፋኒ የመጀመሪያ እንዳልሆነም ከዚህ ቀደም ከሌሎች ግለሰቦች ጋር የፍቅር ግንኙነት እንደነበራት በመጥቀስ ሁሉም ብርቅ አይደለም፣ ህይወት ይቀጥላል ስትል በድፍረት ትናገራለች። መጀመሪያ ፈቀርኩት አይደለም ስለዚህ ኦፍ ኮርስ የመጀመሪያ ኤክስፒሪየንስ አይደለም እንደዚሁ በርቀት የፍቅር ግንኙነት ምናምን ሪሌሽንሺፕ ትጀምራለህ እኮ ከቤተሰብ ተደብቀ ምናምን ነገር ግን ያውን ማዘር የሰማች ተስቃለች። ግን ያው ምንድነው እኔ ራሴ ማሰብ ምንድነው ከአንድ ሰው ጋር ኢን ሪል ላይፍ ወይ ደግሞ በህይወት እስከተገናኘው ድረስ በአካል እስከተገናኘን ድረስ ሲሪየስ ነገር ነው የምፈልገው። በቃ እኔ ያ ነኝ። ምንም አይነት ለጊዜያዊ የምፈልገው ነገር የለም። እስከ መጨረሻ ወይ ጥሩ ማቹሪቲ ነው በዛ እድሜ እንዲማሰብ በቃ እኔ እንደዛ ነው የምፈልገው። ወይ ይሆናል ወይ አይሆንም፣ ወይ እስከ መጨረሻው ትዘልቃለህ ወይ እስከ መጨረሻው አትዘልቅም። እና አላማክ ምንድነው የሚለውን ነገር ነው እንቁጭ ነው የነገርኩትና በቃ ኪፐር የምትሆን ከሆነ እኔ ያን ነው የምፈልገው እንጂ ትማት አልፈልግም። የጊዜ ማቃጠል አልፈልግም። ቪዲዮን እንደተመለከታችሁት እናትና ልጅ በመተባበር በዚህ ልክ ይናገራሉ። እውነታው ማጋ ነው? ሳምሪና እናቷ ጂጂ ኪያ ጋር ወይስ ወጣቱ ፋኒ ጋር? ይሄ ጊዜ የሚፈታው ጉዳይ ይሆናል በማለት እናንተ የተሰማችሁንና እውነት የሚመስላችሁን ትክክለኛውስ ማን ነው የሚለውን ከስር በኮሜንት አስቀምጡልኝ በማለት ወደ ቀጣዩ መረጃ ተሻገርኩኝ። በበርካታ ቲክቶከር ስራዎቹ የምናውቀው እንዲሁም ከቅርብ ጊዜ ወዲህ መነጋገሪያ የሆነ የመጣው ጆን ዳንኤል ከዚህ ቀደም በኢትዮጵያ ኤርላይንስ ላይ ጉዞ ላይ ሳለ ረብሻና ሁካታ በመፍጠር ከፕሌኑ ላይ አልወርድም በማለት የኢትዮጵያ ኤርላይንስን የክብር ደረጃ ዝቅ በማድረግና በማንቋሸሽ ክስ ተመስርቶበት እስር ላይ እንደነበረ የሚታወቅ ጉዳይ ነው። ታዲያ በዚህ ጉዳይ ለዓመታት በመታሰር ሲከራከሩና በጊዜ ቀጠሮ በመቆየት ፍርድ ሳይሰጣቸው የቆዩ ቢሆንም አሁን ላይ እሱም ሆነ ባለቤቱ
እንዲሁም ሌሎች ግብረ አበሮቹ ፍርዳቸውን አግኝተው ውሳኔ ተላልፎባቸዋል። ባለቤቱ ናዩ ልጇን ከወለደች በኋላ በዋስ ወጣ የነበረ ቢሆንም ተመልሳ መግባቷ የሚታወስ ነው። ታዲያ ሌሎቹ ከ1 ዓመት በታች እስከ 8 ወር ባለው ደረጃ ሲቀጡ ጆን ዳንኤል 1 ዓመት ከ4 ወር ተፈርዶበት ቢሆንም ግን በዛሬው ዕለት በእስር ላይ ሳይፈረድበት የቆየበትን ጊዜ ታሳቢ በማድረግ በነፃ ሊለቀቅ ችሏል። ምንም አሁን ላይ በነፃ ይለቀቅ እንጂ ይህን ያህል ጊዜ መንከራተቱና መንገላታቱ በራሱ የመጣ የቸልተኝነትና የአምባገነንነት እንዲሁም የአጉል ታዋቂነት ስሜት ሲሆን እንደ አባቶቻችን ተረት በለፈለፉ በአፍ ይጠፉ እንደሚሉት የቲክቶከሩ ጆን ዳንኤል ታሪክም ይሄ ነው። ስለዚህ ማንኛውም ግለሰብ ያለ አቅሙ ባይፍጨረጨር አጉል ማን አለብኝነት ስሜትና ገንዘብ አሊያም ዝናን ተመርኩዞ እንደዚህ አይነት ተመሳሳይ ስህተት በመስራት ጊዜንም ሰዓትንም ከመብላት እንዲሁንም ከምንኖርበት እድሜ ላይ አንድ ቀን እንኳን ባንቀንስ በማለት መልእክቴን በማስተላለፍ ወደ ቀጣዩ መረጃ አለፍኩኝ። ጳጳሳቱ እጅግ ከልብ አለቀሱ። በመልካም ስነ ምግባራቸው በመልካም አስተምሮታቸው የበርካታ የሰዎችን ሕይወት በመንፈሳዊ ተግባርና ትምህርታቸው ያስተካከሉ፣ ለሰላም ያለቀሱ፣ ለሰላም የታገሉ፣ ስለ አንድነትና ስለ አብሮነት እየሰበኩ ድንቅ ኢትዮጵያዊ አባት ህልፈታቸው ተሰማ። የአባ የኔታ ይባቤ አስክሬን ሽኝት መርሃ ግብራቸው ላይ በርካታ የእርሳቸው ተማሪዎች፣ ተከታዮች፣ ወዳጆቻቸው እንዲሁም ሃይማኖት አባቶች ባሉበት በዚህ መልኩ የተከናወነ ሲሆን ታዲያ በዚህ አስክሬን ሽኝት ላይ ከምዕመናኑ ከተማሪዎቻቸውና በቦታው ላይ ሀዘናቸውን በመግለጽ ላይ ካሉ ህዝቦች መሃል ልብ የሚነካ አሳዛኝ ድርጊት ተከሰተ። ጳጳሳቱ እጅግ ራሳቸውን መቆጣጠር እስኪያቅታቸው ድረስ ያለማቆም በመረረ ሐዘን በማልቀስና በመጮህ ሐዘናቸውን ሲገልጹ በሌሎቹ ማህበረሰብ ዘንድ ሌላ አዲስ የሐዘን ስሜትን በመቀስቀስ ሐዘኑን እጅግ መሪር እንዲሆንና ለእርሳቸው ለአባ የኔታ ይባቤ ያላቸው የፍቅር ስሜት ያሳየ ሆኗል። ለእርሳቸው ነፍስ ይማር፣ ለቤተሰቦቻቸው፣ ለወዳጆቻቸው እንዲሁም ለአጋር የሃይማኖት አባቶች መጽናናትን እየተመኘው የዛሬው መረጃዬን በዚህ ቋጨው። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ። በመሃል ሜክሲኮ አፍሪካ ህብረት ጎን 12000 ካሬ ላይ ባሳረፍነው ኮምፓውንድ መንደራችን ውስጥ ከ779 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን በኔት ካሬ ከ12 ካሬ ጀምሮ በ3 ሚሊዮን ብር ጠቅላላ ክፍያ በ450 ሺህ ብር ቅድመ ክፍያ እነሆ ብለናችኋል። ለበለጠ መረጃ ወይም ሳይት ለመጎብኘት ታች ባለው ቁጥር ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።